ክቡራን ንዑዳን የቲክቶክ ቤተሰቦች ዛሬ ትልቅ መረጃ የደረሰኛለ ወደ ባህር ዳር አካባቢ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት፣ ሊቃውንት እንዲሁም ዲያቆናት እንዲሁም ሰንበት ተማሪ ዘማሪያን፣ ሰባክያነ ወንጌል በሙሉ ታዳምጡት የሚገባ ትልቅ መረጃ ደርሶኛል። 1 2 3 የሚሆኑ ወንድሞቻችን በውስጥ መስመር እባክህ ስለ ባህር ዳር ሀገረ ስብከት ቤተ ክህነት ተናገርልን፣ በደል፣ ጫና፣ ግፍ እየበዛብን ነው። በጣም ከኢህአዴግ ዘመነ መንግስት ጀምሮ የተቀመጠ የተጎለተ በዘረኝነት በሽታ የተጠቃ ሰፈርተኛ ጎጠኛ የሆኑ የሀገረ ስብከቱ አመራሮች ቤተ ክህነቶች በሙሉ ከራሳቸው ሰውና ከራሳቸው ቤተሰብ ውጪ ባህር ዳር ሀገረ ስብከት ቤተ ክርስቲያን መቅጠርም ሆነ መቀጠር የተከለከለ ነውር ስራ ነው። እነዚህ ጎጠኞች፣ እነዚህ ሰፈርተኞች፣ እነዚህ አካባቢ ስብስቦች የማንም አካባቢ የማይወክሉ ሆዳሞች እያሳደዱን ነው። ሳናጠፋ አጠፋችሁ ተብለን ምንም ባላጠፋ ነው ጥፋት የዛ አካባቢ ተወላጅ በመሆናችን ብቻ እያሳደዱን ይገኛሉ። ሊቃውንቱን፣ ካህናቱን፣ ዲያቆናቱን ይህ ሰፈር ናቸው እያሉ ያባሩናል። ጫና እየደረሰብን ነው። ለሚመለከተው አካል ሁሉም ሰው ማወቅ አለበት፣ ሁሉም ሰው መስማት አለበት የሚል ትልቅ መረጃ ደርሶኛል። ስለዚህ ይህንን መረጃ ከመናገር በፊት ባህር ዳር አካባቢ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ ሊቃውንት፣ ሰባክያነ ወንጌል፣ ካህናት፣ ዲያቆናት፣ የቆሎ ተማሪዎችም የሆናችሁ በሙሉ በማንነታችሁ፣ በሰፈራችሁ፣ በአካባቢያችሁ የሚያሳድዳችሁ ጎጠኛ፣ ሰፈርተኛ፣ ጠባብ አመለካከት ያለው ሰው ካለ መረጃችሁን ይዛችሁልኝ በውስጥ አናግሩኝ። በዚህ መረጃ መሰረት በላይቭም ሆነ በቪዲዮ ቀጥታ እንሰራለን። መጀመሪያ መረጃዎች ይሰብሰቡ። መጀመሪያ መረጃዎች እጃችን ውስጥ ይግቡና ከዛ በኋላ በይበልጥ ፎቶአቸውን ይህን የሚያደርጉ ሰዎች ፎቶአቸውን ይህን የሚያደርጉ ሰዎች የጻፉትን ደብዳቤ ይህን የሚያደርጉ ሰዎች እናንተን ያለ ምክንያት በቂ ባልሆነ ምክንያት ከስራ ገበታችሁ አባራራቸውን የሚገልጽ ደብዳቤም ሆነ ይዘት ያለው መረጃ አምጡልን። በድምፅም ይሁን በቪዲዮ ይሄን መረጃ አምጡልን። እንግዲህ አርፈው የሚቀመጡ ከሆነ አርፈው ይቀመጣሉ። አርፈው የማይቀመጡ ከሆነ መረጃቸውን እያወጣን ለህዝብ ይፋ እናደርጋለን። ስለዚህ የሚመለከተው አካል እርምጃ እንዲወስድባቸው ይደረጋል። ስለዚህ የሚጠበቅብን በስመ አጥፊ ሰዎችን ዝም ብለን መክሰስ ሳይሆን በመረጃና በመረጃ ይዘን ከመጣን ተቀባይነት እናገኛለን። መረጃችሁን እንድታሰባስቡ እላለሁ። ስላዳመጣችሁኝ አመሰግናለሁ። ሼር፣ ላይክ፣ ኮሜንት አድርጋችሁ ሁላችሁም ይሄ ቪዲዮ እንዲዳረስ ሁላችሁም ሼር ላይክ አድርጉልኝ። አመሰግናለሁ።